መቼም ይቻለም በቃ ፌር አይደለችም እንትና ይሳካለታል ይባላል አይደል? ለምንድን ነው እንደዚህ የሚባለው? ምክንያቱም በህይወት ውስጥ ሁሉም የራሱ መንገድ አለው። እንትና በዚህ ይሄዳል፣ እንትና በዚህ ይሄዳል። ያው ያለ ነው ለዛ ፌር አይደለችም ይባላል። ምክንያቱም አንዱ ይሳካለታል፣ አንዱ ሳይሳካለት ይቀራል። ከዛ ምን ይላል ሰው? ኧረ ዓለም ፌር አይደለችም the world is not fair anymore ይላል። ግን እንደሱ አይደለም መሆን ያለበት። አሁን አሉ በጣም ሰክሰስፉል የሆኑ ሰዎች በሄዱበት ቦታ ይሳካላቸዋል፣ ስራቸው በጣም ያምራል። በቃ ሁሉም ሰው ስለነሱ ነው የሚያወራው፣ ስለነሱ ስኬት ነው በቃ ጮክ ብሎ የሚያወራ ምናምን። ግን ራሳችን ከነሱ ጋር ኮምፔር ስናደርግ ባይ ዘ ዌይ ይሄ ኮምፓሪዝን የሚባለው ነገር ባይ ዲፎልት ኢትስ ቱ ቲንግ ማለት ሁለት ነገር ነው። ወይም ቶርቸር ነው ወይም ቲቸር ነው። ራሱ ኮምፓሪዝን ራሳችን ከሌላ ሰው ጋር የምናወዳድረው ነገር ወይ ያስተምረናል ወይ ራሳችንን ቶርቸር ያደርገናል። ቶርቸር የሚያደርገን እንዴት እንደሆነ ማለት ሁሉም ሰው ያውቃል። አሁን አንድ ሰክሰስፉል የሆነ ሰው ስታይ እንትና ሲያስቀና ግን እኔ ለምን እንደሱ አልሆንኩም በቃ እንጨነቃለን። ራሳችን እንትን ነው የምናደርገው። ለምን እኔ እንደሱ አልተሳካልኝም ብለን በቃ እሱን ራሱን እንጠላዋለን። ራሱን ሰክሰስፉል የሆነውን ሰው በቃ በጣም ነው የምንጠላው፣ ለማየት ራሱ አንፈልግም። እና እንደሱ መሆን የለበትም። ለምን እሱ በሄደበት መንገድ ሄዶ he successful and he deserve it, it's worthy for him በቃ ሰክሰስፉል መሆኑ ጥሩ ግሮን ያመጣው። እኛ ግን ምንድነው ማድረግ ያለብን? ይሄ ኮምፓሪዝኑ ቲቸር ነው የሚባለው ወይም ማስተማሪ ነው የሚባለው በየትኛው ኤክስተንቱ ነው በሚለው ነገር አሁን ይሄም ሰክሰስፉል የሆነ ሰው አለ። እሱ እኮ የሄደበት መንገድ እኮ በጣም ከባድ እኮ ነው፣ ቀላል አይደለም። ግን እኛ ዝም ብለን ቁጭ ብለን እናየውና በጣም ቀላል ነገር ይመስለናል፣ እንቀናለን ራሱ በቃ ወይ እንትና ዝም በቃ ኦቨርናይት በቃ ሰክሰስፉል የሆነ ይመስለናል። ግን አይደለም፣ ብዙ ነገር አልፎ ነው እዚህ ደረጃ ያደረሰውና እሱ ያለፈበት መንገድ እሱ የሄደበት መንገድ ግን ለኛ በቃ እሱ ለኛ ያዘጋጀልን ጊፍት ካለ ኤኒ ሰክሰስፉል የሆነ ሰው ለኛ ፕሮቫይድ ያደረገን ነገር ካለ እሱ ይሄ ሰክሰስፉል እንዲሆን ያደረገውን መንገድ ለኛ በነፃ ነው የሰጠን። ምክንያቱም ኤቭሪ ሰክሰስፉል ፐርሰን በቃ ስለ መንገዱ ያወራል ተነስቶ እኔ እንደዚህ ብዬ እኮ ነው እዚህ ጋር የደረስኩት እንደዚህ አጋጥሞኝ ነበር፣ ኤክስፒሪየንሱን ሼር ያደርገናል። ኤኒዌይ በቃ እሱ ለኛ እንደ ትምህርት ወስደን እሱን ተከትለን ሰክሰስፉል መሆን ብንፈልግን በቃ it will be amazing በጣም ደስ የሚል ነገር ነው የሚመጣ። ምክንያቱም እያስተማርን ነው። እሱ ያለፈው ሴት ባክስ አለ፣ የመጣበት ችግር በመሃል አለ፣ እንትን አጋጥሞታል ምናምን። እሱ አሁን ለኛ በቃ ይሄ it's like a lesson ለኛ እንደ lesson አድርገን ብናስበው ጊዜው ይረዝማል እንጂ እንደሱ አይነት